ግጥምና አጭር ስቶሪ ያላት መጽሐፍ አለች። የሆነ እንትኑ ታይትሉ ራሱ ጣርሞት ምናምን ነው። በወፍራሙ እንትን የተጫወት ነው የሚመስለው። ትሩምቦን ሳክስፎን። አዎ ትሩምቦን። ያርክን ይላል። እንደዚህ ያለው ሰውዬ ስንመጣ እንደዚህ ያለ ማለት ነው። ዳሪያዝ ማለት ነው። ለካ በዚህ ጋር ገጨው ነፋው ምን ሊገጨው ብቻ ነው። እኔ የምልህ እሺ ጸዲ መኪና ነች እቺኛዋ ባይተው እና ገና ሳትረቅጥ ልንካው ልብረር ነው የሚል ቀልጥፋ ነው የሚል እና ከኋላ አንዱ ደግሞ ያበልጨዋል እና ሳታውቀውን እየበረርክ ምናምን ይመጣል ከኋላ የዚህ ሀገር ትራፊክ እዛኛው ቆብ እዚህ ጋር ደፍቶ ምናምን ብብት ውስጥ ሌላ እንትን ይዞ ምንድነው ታርጋ ይዞ ምናምን ይጠብቅ ላሽ የለም ዳር ያዝ ይልሃል እያብለጨለጨ ከኋላ ይብለጨለጫል። ክሪስማስ ነው እንዴ ምናምን ተጠነቀ ከኋላ እንትን ነው እንዴ is it already Christmas ትላለህ? no surprise ይላል። ሳንታ ክሎስ ይባላል ብሎ ይመጣል ከች ይላል። you know the reason why I stopped you ይላል። ኧረ ጋሼ ምናምን ብትለምነው የለም ዳር ያዝ ይላል። ትወጣለህ። ታርጋ ግን አይፈታም። እዛ ሪዝኑን ይነግርሃል በዲፕሎማሲ ይቅርታ ትለዋለህ። 250 ብርህን ይጽፍልሃል። ከዛ ፍርድ ቤትና ተዋጋ ይልሃል። ፍርድ ቤት ስትሄድ ደግሞ ማለት ነው ፍርድ ቤታችሁ እንዳለ ነጭ ነው በሙሉ ነጭ 350 ነጭ እንዳለ ይገባል ማለት ነው። ከዛ በቃ ጥፋተኛ አይደለሁም ምናምን ብለህ ትከራከራለሽ እንትን ገትረህ ከዛ ፋይናል ቨርዲክት ነው ሲባል ሁሉም እጁን ያነሳል። ጥፋተኛ ነው አንተ ላይ 250 ብርህንም ከፍለህ ጥፋተኛም ተብለህ ትወጣታለህ። እዛስ እየሄድክ ሀገር ሰላም ነው ስትል የአይንህን ከለር ያይና ዳር ያዝ ይላል። ብብት ውስጥ እኮ 3-4 ታርጋ ፈት እዛ ዳር ትሄዳለህ። እዛ ዳር እንደያዝክ አይነግርህም። ከቂጡ መፍቻው ቋቋ ሲል ነው የምትሰማው። ከቂጡ መፍቻው እየፈታ ታገኘዋል። ወርደህ በቃ የቆጤ ዋጡን ትለምናለህ፣ አይሰራም። ከዛ የሆነ በቃ ኪስ ማበጡን ሲያይ ምናምን እየላላ ይመጣል ሰውየው ራሱ ማለት። ከዛ እስቲ እናውራ ምናምን ትለዋለህ። ወደ ጓሮ ትሄድና ሸጎጥ ታደርግለታለህ። ምንድነው የምትሸጉጥለት? ሸጉጥለት ይሻላል። እና እንደዛ ትራፊክ እኮ ይለሰልሳል። ገንዘቡን ሲያገኝ ይፋታሃል ማለት ነው። ልክ እኛ ላይ እንደተፈጠረው ማለት ነው። ምንድነው የተፈጠረው? አልነገርኩሽም እንዴ? ምንድን? እኔ ይኸውልሽ ባገባው በሳምንቱ ማለት ነው ጫጉላ ሽርሽር እንሂድ የሚባል ተልካሻ ምክንያት አለ። ተልካሻ እሱን ሽርሽር ብትን ለማለት ሐዋሳ መሄዳችን። ሐዋሳ ተዝናንተን ሳምንት ነው ምናምን ከርመን ወደ አዲስ አበባ ትኬት ቆርጠን በባስ ያኔ ሰላም ባስ ነው ያኔ ምን ባስ ስም የሌለው ባስ ነው ይሄኛው። በእውነት ስም የሌለው ባስ ለመሰለሽ እንዳለ እንትን ነው ምድር ወረፋ ነው። ከዛስ ባሶቹ ምናምን ነገር በወረፋ ነው የሚመጡት። ተሰልፈ ምናምን ባሶቹ በወረፋ ይመጣሉ። እና እዚሁን ጨርሶ ወይስ ገብተን? ኧረ እየገባን እሺ እና ከዛ በጣም ቆንጆ አሪፍ ይሄ ባሶችን ስታይ ምናምን ከውጭ ስታይ ምናምን አሪፍ መሆናቸውና አለመሆናቸውና የምትለይበት እንትን አለ። አንደኛው ባስ ሲመጣ በዚህኛው ባስ እንሂድ አልኳት። እሺ እና ወዴት ነው የምትጠቀመው? በዛኛ በቢጫው። እሺ በዚህኛው ባስ እንሂድ እላለሁ። ተረኛ አይደለም ተባለ። እሺ ከዛ በኋላ የሆነ የጨረጨሰ ባስ መጣ ማለት ነው። ጭርጭስ ያለ ጭርጭስ ስለ ውስጡ ማለት
ውጭው ባስ ይመስላል፣ ውስጡ ግን እንትን የሆነ ዳስ ነው። እሺ ዶሊ በዚህ ጋር ነው እና እሱን እዛ ውስጥ ግቡ ተባለ። እንዳለ ሰው ሲገባ እኔ አልገባም ማለት በዚህኛው አልሄድም በሚቀጥለው እንሄዳለን አልኳት ማለት ነው። እሷ ደግሞ ያው ሰው እንደሚሆነው እንሁን ምናምን በሚለው እኔ ታውቆኛል በእውነት መኪናው መንገድ ላይ እንደሚበላሽ or something እንደሚፈጠር ውስጤ ይነግሮኛል። እዛ ግቡ ተባልን ገባን። ከዛስ ከገባን በኋላ አንዲት ሴትዮ ደራሲ ነኝ እኔ እንግዲህ ግጥምና አጭር ስቶሪ ያላት መጽሐፍ አለች። የሆነ እንትኑ ታይትሉ ራሱ ጣረሞት ምናምን የሚል ነው። እውነት የሆነ የመከራ ምናምን ሴትዮዋ መከራዋን ምናምን እንደጻፈችበት ያስታውቅ። ከዛ ይሄንን አንብቡ ስትል መከራ ለማንበብ ጊዜ የለኝም ብዬ እሱን ላሽ ብለን እሺ ከዛ ገባን። ሰው ሞላ ምናምን አለ ሎሚ ስና ቆሎ ምናምን የሚባሉ ሰዎችም ገቡ። በዛ ወጥ እሺ እና እዛ ጀመርን ጉዞ ማለት ነው። እሺ ሀገር ሰላም ነው ምናምን ብለን ደግሞ ሄደው ፍጥነቱ አንተ ባጃጅ የሚቀድመው ባስ አይተህ ታውቃለህ? ባጃጅ የሚቀድመው? አዎ ባጃጅ ስታሰፈው ማለት ነው። እሺ ፍፍ ያለ በሳላይ ክላክስ የለውም የሚል ነገር። እሺ እንትን ይሄ በወፍራሙ እንትን የተጫወት ነው የሚመስለው። ትሩምቦን ሳክስፎን። አዎ ትሩምቦን እና በሱ እየሄድን ወጣን ከከተማ ከአዋሳ ከተማ ምናምን ወጣን። ሻሸመኔ ምናምን አቋርጠን መሰለኝ አዲስ አበባ። ሻሸመኔ የሚባል ከተማ ውስጥ ገብተን እየሄድን በዚህ ጋር ፈረስ ጋሪ ያልፋል፣ በዚህ ጋር ባጃጅ ያልፋል፣ ሰው ያልፋል ምናምን። ከኛ መኪና እያዘገመ ሄዳ ከዛ ነጭ ኮፍያ የለበሰ ሰውዬ ከርቀት እንደዚህ ብሎ ቆሟል። እሺ እንደዚህ ብሎ ቆሟል። ይሄ የወደፊቱ መሪ ነው እንዴ ምናምን፣ ጠቅላይ ሚኒስትሩም እንዲህ እያለ ነው። እሺ እና ከዛ ደረሰ እሱ ጋር። እሱን ሲያይ ታውቋል። ለካ እነሱ ይተዋወቃሉ ቋንቋቸው ምናምን አይደል? አዎ። ከዛ እንደዚህ ያለው ሰውዬ ስንመጣ እንደዚህ ያለ ማለት ነው። ዳሪያዝ ማለቱ ነው ለካ። ዳሪያዝ አለ ስናይ እዚህ ጋር ወረቀት ይዟል ምናምን በበት ውስጥ። እኔ እንትን ማየቴን እርግጠኛ አይደለሁም። ታርጋ ወረቀቱን ይዟል እዚህ ጋር። ከዛ ሰውየውን አስቆመ ምናምን። በቃ እንትኑ ረዳቱ ምናምን ውስጥ እንትን አለ ተርበተበተ ምናምን አወቀ። ከዛ ለካ መኪናው ቴክኒካሊ መሄድ የማይችል መኪና መሆኑን እንትኑ አውቋል፣ ትራፊኩ አውቋል። እንደዚህ ባለበት ቅጽበት አላቆምም መኪናው። ላይክ ወደ 100 ሜትር ምናምን ተንደርድሮ ነው የቆመው። ለመቆም አቅቶ ነው በመድኃኒዓለም እንደ አውሮፕላን እንደ ሳይክል ሹፌሩ እግሩን አውጥቶ ጎማው ላይ እግሩ እሺ እንደዛ ነው ያቆመው። እሺ እና እንደዛ ርቀት ሂዶ ምናምን ቆመ ማለት ነው። እኔ ደግሞ ግራ ገባኝ። ታውቃለህ እዚህ ግን የነፋው እዛ ጋር እንዴት ይቆማል? ሰው የለ ምናምን ጥግ ፍለጋ አይደለም እንግዲህ እንትን ነው። እና ሄዶ ቆመ። እሺ እናልሽ አስቆመው። ከዛ ይነጋገራሉ ማለት ወርዶ እንትኑ ይሄ ረዳቱ ወዲያ ወረደና ምናምን ወጦ ትራፊኩ ጋር ይሄኛው መሪው ማነው ባለመሪው ምንድን ነው የሚባለው? ድራይቨሩ ሹፌሩ ባለመሪው ወረደና በዛ ጋር ምናምን ተገናኙ ማለት ከኋላ። እሺ ከዛ በኋላ እነሱ እዛ ይነጋገራሉ ማለት ከኋላ ከመኪናው ኋላ ይነጋገራሉ።
ከዛ ቆዩብኝ። ሲቆዩ ጊዜ ገባች። ፖሊሱ ትራፊክ ፖሊሱ ይሄ መኪና አይሄድም ምናምን እያለ እያስረዳኝ አልመሰለኝ። የሆነ ነገር ካልገባህልኝ አላስወጣህም አይነት ነገር ነው። ከዛ ያየሁትን ልንገር 50 ብር ቢጫ አልነበር ያኔ ዛሬ ምናምን አመት አሁን አረንጓዴ ቀይ አላውቅም የለም 50 ብር። እሺ ከለሩ ነው። እሺ እና እሱ አውጥቶ እንደዚህ ሲገባለት እኔ ከኋላ መስኮት እንደዚህ እያየሁ ቆሜ ከኋላ እንደዚህ እያየሁ መስኮት አለ ከኋላ ቆሜ ሳይ ሲገባለት አየሁ። ጌታ ሆይ አደራህን አለ። ምክንያቱም ገብቶለታል፣ ገደል ልንገባ ነው። 50 ብር ገብቶለታል። በ50 ብር 50 ሰው ህይወት የት ሊገባ ነው? ገደል ሊገባ ታውቆኛል። እዛ በቃ ተቀብሎት እንደሸኘው 5 ደቂቃ እንደም ሰውዬ ሊትራሊ 5 ደቂቃ አለ። በዚህ ጋር አህያ ይመጣል፣ ባጃጅ ተከትሎት ይመጣል፣ ሌላ አህያ ይመጣል፣ ባጃጅ ተከትሎት ፈረስ ይመጣል፣ ሰው ተከትሎት ይመጣል። ገብቷል? ፈረሱም ሰውም ባጃጁም አስፋልት ላይ በዚህ ጋር የኛ መኪና እያዘገመ ይሄዳል። ወዴት? ተቃራኒ ምስል። ከዛስ አህያና ባጃጅ ይነጋገራሉ። እንግባ ተባብለው ኮዳቸውን ያነበብኩት እኔ ነኝ። እሺ ከዛ ላጥ ብሎ ምናምን አህያው ሲገባ በዚህ በኩል ሲገባ አድናለሁ ያለው ሰውዬ ወደዚህ ሲመጣ አህያውም ብሎ ዳውንሎድ አህያው መጣለታ። በዚህ ጋር ገጨው ነፋው። ምን ቢገጨው ብቻ ነው። ከዛ ነፍቶት ሁለት ሌን አይደለ? አንደኛው በዚህ ጋር ወደዛ ትሄዳለህ፣ በዚህ ጋር ሌላ ሌን ተቃራኒው እንትን ብሎ ይመጣ ይሄን እሱን አልፎ ቦይ አለ። ይሄ ምንድን ነው ፍሳሽ ምናምን ማስወገጃ ቦዮች ምናምን ነገር አለ። በጣም ትልቅ እንትን ጉድጓድ ማለት ነው። እሱን መቶት አንደኛው ጎማ ከመታው በኋላ ወደ ውስጥ ስለገባ መኪናው ወደቀ ማለት ነው። ወደቀ። ኦኬ ሶ ሲወድቅ ይሄ እየታወቃችሁ የሚወድቀው አወዳደቅ እንደዚህ ይታይ ላይክ ይሄ እንትን ኮሞሮስ ላይ ምናምን የወደቀው ፕሌን እዚህ መጀመሪያው ትናር ውሃ የነካው እንደዚህ እየታወቀ እንደዚህ እንደምንወርቅ እየታወቀ በኢየሱስ ቆም እየወደቀ እንደቆ ብረቱን ይዤ እምገስጸው እኔ ነኝ። ገብቶ እሺ ሲወድቅ ታዲያ እንዴት ሆንክ? ምን ላይ ያረፍካል? ላጣልና ምን አቅም የለ። ገብቷል? መኪናው ሲወድቅ ትወድቃል። ማይ ጉድነስ በኢየሱስ ስም እያልኩ የገሰጽኩት ሰውዬ አንድ ሰው ሳይጫ ሳይፈነከት ሳይደማ ሳይሞት እኔም ከጫጉላ ሽርሽሬ ሳልሰናከል ካሰብኩት የትዳር ህይወት በዚህ ምክንያት ሳልስተጓጎል አሻገረን እልሃለሁ። እና ይሄን ሁሉ ያመጣው ጉድ ምንድን ነው? የዛ ራስ ወዳድ ትራፊክ 50 ብር፣ የዛ ከኔ በላይ ማን አለ ባይ ትራፊክ 50 ብር፣ 50 የተሳሳተ ውሳኔ። በዚህ አሳክኬ መናገር የምፈልገው ነገር የትራንስፖርት ኢንዱስትሪ ላይ ኢትዮጵያ ውስጥ ለሚሰሩ አካላትም ለመንግስትም ሊሆን ይችላል መኪኖቹ ይርሊ ኢንስፔክት የሚደረጉበት አሮጌ መኪኖች ተጨፍልቀው ሌላ ከሰርቪስ ውጪ የሚወጡበት አሰራር ካልመጣ በቀር የትራፊክ አደጋ አንደኛው ምክንያት በዛ መኪኖቹ ኢንስፔክት አይደረጉም ይርሊ ወር ምናምን በዛ ምክንያት ያረጀ መኪና መንገድ ላይ ይወጣል። አህያና ባጃጁ ምናምን ይገባበታል። ከዛ ሰውኝ እናመሰግናለን። እና በዛ መልክ ጌታ በድል አሻግሮን በህይወት አለን ማለት ነው።